መከላከል ያገር መከታ ነው። እሳትና አደጋ መቆጣጠር ያገር መከታ ነው። ሁሌም ከራሱ በፊት አስቀድሞ ለሕዝብ የቆመ ነው። ለኔም ላንቺም ለሱም የኛ ጀግና እሱ ነው። ለኔም ላንቺም ለሱም የኛ ጀግና እሱ ነው። አደጋ ምን ያክል አስቀያሚ እንደሆነና ምን ማድረግ እንዳለብን በሰፊው ሲናገሩ ቆይተዋል ማለት ነው። ስለ አደጋ ማለት ሌላ ነገር አይደለም። አደጋ ለኛ ስትራቴጂክ ጠላታችን ነው። አደጋ ለኛ ወዳጃችን አይደለም። አደጋ ሳንፈልገው የሚመጣ ሰይጣን ነው ለኛ። አደጋ የሃይማኖት አባት አይልም፣ ባለስልጣን አይልም፣ ድሃ አይልም፣ ሀብታም አይልም፣ ለጋሽ አይልም፣ ንፉግ አይልም። ያገኘውን ሁሉ የሚያጠፋ ጠላት ነው። አደጋ ከሁሉም ልዩ የሚያደርገው በደቂቃዎች ውስጥ እንዳልነበረ ሁሉን ነገር ስንት ዓመት ሙሉ የተለፋበትን ንብረት፣ ጉልበት የባከነበትን፣ ዕውቀት የባከነበትን በደቂቃ ወደ አመድነት የሚቀይር በተለይ የእሳት አደጋ ማለት ነው። አደጋ ሲባል እሳት ብቻ አይደለም። እኛ የምናየው የመኪና አደጋ አለ፣ የጎርፍ አደጋ አለ፣ ሌሎችም የተለያዩ አደጋዎች አሉ። ውሃ ውስጥ መግባት አለ። ብዙ አደጋዎች ናቸው እዚህ ከተማ ውስጥ ያሉ። ይገባል ተቋማችሁ ነው፣ ልናገለግላችሁ ይገባል። በእናንተ በተሰበሰበ ግብር ነው ይሄ ተቋም እየተመራና ህዝብን እያገለገለ ያለው። ደግሞ ደሆች ነንና ሀብታችን በእሳት አመድ ሲሆን ወደ አዘቅት ውስጥ እንገባለንና ይሄን መንከባከብ መስራት እንችላለን። ይሄን መስራት እንዴት ነው እየሰራችሁ ያላችሁ? ዛሬም ነገም ከአብረን ሆነን እንጠይቁናላችሁ፣ እንጠያየቃለን፣ ግንዛቤ እንለዋወጣለን። ለምን ይሄ ተቋማችሁ ነው፣ በአደጋ ጊዜ የሚደርስላችሁ ነው፣ ከጭንቀት የሚፈውስ ነው። አንድ ደቂቃ አንድ አመት ትሆናለች ለተጨነቀ ሰው ለመድረስ እናቃታለን። እኛም አብረን ነው የምንሳቀቀውና ከዛ አኳያ ስልኮቻችንን መያዝ አለብን። በከተማችን ውስጥ 011 ኮመን ነው፣ ምንም መያዝ አያስፈልግም በቢሮ ስልክ። ከዛ በኋላ አካባቢያችን ደግሞ ከ4 ይነሳል 66 34 20 እና 21። ይሄ በጣም ቀላል ነው፣ መያዝ ይቻላል። 939 መደወል ትችላላችሁ። እሱ በሬዲዮ ለኛም እስከሚገልጽ ድረስ የሆነ ሰከንዶች ይባክናል። ከዚህ ሁሉ ወደዚህ ብትደውሉ ቀጥታ ወደ ቅርባችሁ የራሳችሁ ቅርንጫፍ ነውና ማግኘት ይቻላል። ይሄን በቀላሉ ያዙ። አደጋ መከላከል ያገር መከታ ነው። እሳትና አደጋ መቆጣጠር ያገር መከታ ነው። ሁሌም ከራሱ በፊት አስቀድሞ ለሕዝብ የቆመ ነው።